ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እና አላችሁ ዛሬ ምን ሆንኩ መሰላችሁ ማለት ነው። ሴትዬ ላዝናናሽ፣ እኔ ፈታ ላርግሽ እንዴ እስከ መቼ እዚህ ቤት አሽጌሽ ብላ ዛሬ ፈታ ዘና ካላረኩሽ ብላ ስትለምነኝ፣ እኔ ደግሞ እንዴት ልትወስደኝ ነው ምንድን ነው ጉዱ ብዬ ተከትያት ሄድኩኝ እንደ ውሻ ማለት ነው፣ ከኋላ ከኋላ። ከዛማ እዚህ ጫካ ውስጥ ወስዳ አልከተተችኝም። እንደ ኢትዮጵያ ውስጥ ጫካ የለም ያላት ሰው አለ እንዴ ምናምን ብዬ እንደዚህ ሰው የሌለበት ጸጥ ያለ ቦታ እኔማ እዚህ ትታይ ልትሄድ ነው እንዴ ምናምን ጉድ ፈላ ብዬ። እንደምታዩት እንግዲህ ከማዶ የሸራ ቤት አለ ማለት ነው። እዛ ጋር እንደሚታያችሁ ከሆነ ሰማያዊው የበግ ማደሪያ ነው። በጎች ምናምን የሚጠብቁ ሰዎች የሚያሳድሩበት ገጠር ማለት ነው። እና እንደዚህ ሀገር ገጠር አለ እንዴ ምናምን አልኩኝ እኔ። ምን ማድረግ ይቻላል ብዬ በቃ በስልኬ ሰወር ሰወር ዞር 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 እያልኩኝ ቀረጽ አረኩት። ቦታውም ንጹህ አይደለም፣ ያን ያክል አይደለም። ኧረ እኛ ሀገር ቆንጆ ቆንጆ የሆነ እንዴት እንደሚያማምር ጫካችን ራሱ አልኳት። እንደዚህ አይነት አይደለም እንዲ ምን ነው ይሄን ያክል ምንም የላችሁም አልሽንሳ ብዬ። እንደዚህ አንድ ቤት ብቻ ነው ያለችው፣ ምንም አይነት ቤት የሚባል ነገር የለም። እና እላችኋለሁ እንደዚህ አይነት ቦታ ላዝናናችሁ ብሎ ሰው ለምኑ እንደዚህ አይነት ቦታ ቢወስዳችሁ ምንድን ነው የምትሉት እናንተ? ምስጋና ቢስ እንዳትሉኝ። እንግዲህ እዛ ማዶ የምታዩት ቤት ብቻ ናት ያለችው ማለት ነው። እና እኔ ደግሞ ኧረ እዛው ቤት ኪችን ቤት ውስጥ ይሻለኛል ምናምን ብዬ፣ ድሮም ዳሃ አይወድለትም እንደዚህ መቆላመጥ ምናምን ብዬ፣ እንደምታየት ምንም አይነት ሰው የለም። እኔማ እዚህ ውስጥ ምን ልታረገኝ ነው? ምን ልታደርግ ምን አስባ ነው ሁላ አልኩኝ ማለት ነው። እና ውሎዬ ይሄን ይመስል ነበረ የኔ ውዶች፣ ወዳቸዋለሁ። መልካም ጊዜ ባይ